ሰላም በድጋሜ እንደምናመሻችሁ። አሁን ከደቂቃዎች በፊት አጠቃላይ በአዲስ አበባ ላይ የተለያዩ አካባቢዎች ላይ የመሬት መንቀጥቀጥ ተከስቶ ነበረ። ይህም በተመለከተ ጉዳዩን በደንብ ለማጣራት ወደሚመለከተው አካል ደውለን ጉዳዮችን ይዘን ወደ እናንተ መጥተናል። በቀጥታ መስመራችን ላይ ዶክተር ኤልያስ ሌዊ ይገኛሉ። ሄሎ ዶክተር። ጤና ይስጥልኝ። እንደምናመሻችሁ። ደህና ይመስገን። ዶክተር ኤልያስ በአዲስ አበባ ዩኒቨርሲቲ ጂኦፊዚክስ እና ስፔስ ሳይንስ ዳይሬክተር ናቸው። በጣም እናመሰግናለን። ከደቂቃዎች በፊት አዲስ አበባ ላይ የተለያዩ አካባቢዎች ላይ አዲስ አበባ ከተማ አስተዳደር ላይ የተለያዩ አካባቢዎች ላይ የመሬት መንቀጥቀጥ ተከስቶ ነበር። እኛም እኔ እዚህ ራሱ ዜና እያነበብኩ እዚህ ሸጎሌ አካባቢ ላይ ለሰኮንዶች የቆየ የስቱዲዮ ራሱ መስታወት የመርገፍገፍ ነገር ነበርና በሬክተር ስኬል ምን ያህል ነበር የተመዘገበው ማለት እንችላለን? መጀመሪያ ላይ እዚህ እስካሁን ድረስ ባለን መረጃ እያጣራን ነው እየሰራን ያለነው አዲስ አበባ ዩኒቨርሲቲ ውስጥ። እስካሁን ድረስ ባለን ግን መረጃ እዚህ አዲስ አበባ ውስጥ የተከሰተ መሬት መንቀጥቀጥ ሳይሆን አዋሽ አካባቢ የተከሰተ መሬት መንቀጥቀጥ ነው። ግን በመሬት ውስጥ አልፎ እዚህ አዲስ አበባ ውስጥ ልዩ ልዩ አካባቢዎች ተሰምቷል። እኔም ጋር በጣም ብዙ ሰው እየደወለ ነው ያለው። ይሄንን ግልጽ ማድረግ እንፈልጋለን። እዚህ አዲስ አበባ ውስጥ የተከሰተ አይደለም። ግን መሬት መንቀጥቀጡ በመሬት ውስጥ ተጉዞ መጥቶ እዚህ ያሉ ህንጻዎችን አንቀጥቅጧል። በሪክተር ስኬል 4.9 ነው እስካሁን ድረስ ያገኘ ነው። ይሄም ከፈንታሌ የሚባል ተራራ አለ። እዛ አካባቢ ላይ ወደ መተሃራ አካባቢ ነው የተከሰተው። እስካሁን ድረስ ያለ መረጃ ይሄንን ነው። ሰውም እንዲረጋጋ እዚህ አዲስ አበባ ውስጥ የተከሰተ መሬት መንቀጥቀጥ ሳይሆን ከሩቅ የተከሰተ መሬት መንቀጥቀጥ ሞገዱ በመሬት ውስጥ ተጉዞ መጥቶ በተለይ በዚህ በሰሜንና ሰሜን ምስራቅ አዲስ አበባ በኩል ያሉ ሰዎች በጣም ተረብሸዋል። ልክ ነው። ከዛም ሊሰማ ይችላል ማለት ነው። በሪክተር ስኬል 4.9 ነው ያለው ማለት ነው። እስካሁን ያለ መረጃ ይሄ ነው። አዎ እስካሁን ድረስ ያለ መረጃ ይሄ ነው። ግን ያው ሰራተኞች ገብተን ለማጣራት እየሞከርን ነው እየሰራን ያለ ነው። ተጨማሪ መረጃ እንዳገኘን በግልጽ እነግራለን። እና ምንድነው ምንም እንኳን ከረጅም ርቀት ተጉዞ የመጣ መሬት መንቀጥቀጥም ቢሆን አንዳንድ ጊዜ አንዳንድ ህንጻዎችን ጠንከር ብሎ ካነቃነቀ መደረግ ስላለባቸው ጥንቃቄዎች መልሳችሁ ይደውልን እነግራቸዋለን። አንድ ጊዜ ማጣራት ላይ ስለሆነ እዛ ላይ ተወጥረን ያለ ነው እና ለጊዜው እንዲረጋጉ ለሰዎች በሙሉ ይሄው ነገር። ዶክተር ምንድነው ግን ምክንያቱ ምንድነው ማለት እንችላለን? ዛሬ መጀመሪያው ቀን አይደለም። እንደምታውቁት በእናንተም በኩል በተደጋጋሚ ላለፉት 10-15 ቀናቶች እዚህ አንድ ፈንታሌ የሚባል ተራራ አለ። እዛ አካባቢ ላይ በተደጋጋሚ ከዚህ ካንኮበር በታች ከአልዩ አምባ በታች ፈንታሌ ተራራ አካባቢ ላይ እነዚህ መሬት መንቀጥቀጦች በተደጋጋሚ ስንሰማቸው ከርመናል። በዓለም አቀፍ ደረጃም ያሉ ሳተላይቶች ተከፍተው እየተከታተሉ ናቸው። የቮልካኒክ ከቮልካኖ ጋር የተገናኘ ይሁን ወይስ ማንኛው ነገር እንደሆነ እየተከታተልን ያለ ነው። ግን እስካሁን ድረስ ምንም ምንድነው መሬት ላይ ወጥቶ የታየ ነገር የለም። ትንሽ የመሬት ማዕበጥ እናያለን። ግን ምንም ከበድ ያለ ከዚህ በስምጥ ሸለቆ ጋር የተገናኘ የስምጥ ሸለቆ መክፈት ጋር የተገናኘ ከድሮ የተለየ አይደለም። አዲስ አበባ ስለሰማነው ነው። እንግዲህ አዲስ አበባ ለስምጥ ሸለቆ ቅርብ ስለሆነች እንዲህ አይነት ክስተቶች በየጊዜው ይሰማሉ። እንግዲህ ከዛ አንዱ መሆኑ ነው ማለት ነው። ምናልባት አሁን እንደው ሶሻል ሚዲያ ላይም ስንከፍት ትንሽ ኮንዶሚኒየም ላይ አፓርትመንት ላይ የሚኖሩ ሰዎች የመደናገጥ ውጭ ላይ መውጣት ነገር አለና ድጋሜ ሊከሰት ይችላል ወይ? እንደው ለማረጋጋም እንዲሆነን ድጋሜ ሊከሰት ይችላል ወይ? የሚከሰት ከሆነ እንደ ጥንቃቄ ማህበረሰቡ ምንድነው መውሰድ ያለበት እርምጃ? ምንድነው ድጋሜ ሊከሰት ይችላል የሚባለው? ሰሞኑን በሙሉ እንግዲህ ይሄን አይነት ንዝረቶች እንደነበሩ ገልጸናል። መሬት መንቀጥቀጥ መተንበይ የሚባል ነገር የት አካባቢ እንደሆነ ነው እንጂ መቼ ይከሰታል የሚባለውን መተንበይ አይቻልም። ስለዚህ ሊከሰት ይችላል፣ ሊመጣ ይችላል። ይሄ ሁልጊዜ በተለይ አዲስ አበባ የምንኖር ሰዎች ነቅተን የምንጠብቀው ነገር መሆን አለበት። የስምጥ ሸለቆና በስምጥ ሸለቆ አካባቢ የሚኖር ሰዎች ሁሉ ነቅተን የምንጠብቀው ነገር መሆን አለበት ማለት ነው። ለጊዜው መናገር የምችለው እንግዲህ ከበድ ያለ ነገር ከመጣ አይመጣም ብለን ነው የምንገምተው። ከመጣ ግን ምንድነው መደረግ ያለበት? በተለይ የዚህ የቤት ቋሚዎች በተለይ ኮንዶሚኒየም ህንጻ ላይ ያሉ ሰዎች ኮለኖች አካባቢ ላይ መጠጋት። ለምን
ሞረድ ሊከብድም ይችላል፣ ቁልፍ መክፈትም ሊከብድ ይችላል። ስለዚህ ኮለኖች አጠገብ መጠጋት፣ ከተቻለም ጠረጴዛ ስር መግባት፣ ሊፍት እንዳይጠቀሙ፣ ማንም ሰው በሊፍት ለመውረድ እንዳይሞክር፣ ያን እንዳይጠቀሙ የዚህ አይነት ጥንቃቄዎች መደረግ አለበት። ነገር ግን እዛም ቢያደርስ ከባድ ነገር ይኖራል ብለን ባለው አሁን አንገምትም። ዶክተር ምናልባት እዚህ መስመር ላይ አንድ ይቆዩኝና ተመልካቾች ከዶክተር ኤልያስ ሌዊ በአዲስ አበባ ዩኒቨርሲቲ ጂኦፊዚክስ እና ስፔስ ሳይንስ ዳይሬክተር ጋር ነው ቆይታ እያደረግን የምንገኘው። ከደቂቃዎች በፊት በተለይ 2 ሰዓት እስከ 2 ሰዓት ተኩል ባለው ጊዜ ውስጥ እዚህ አዲስ አበባ የተለያዩ ሰፈሮችና ወይም የተለያዩ አካባቢዎች ላይ የመሬት መንቀጥቀጥ ተከስቶ ነበረ። ይህም በተመለከተ በትክክል መሬት መንቀጥቀጥ ነው ወይ ምንድን ነው የተከሰተው ነገር የሚለውን ዶክተር ኤልያስ ጋር ደውለን ነበረ። ዶክተር ድጋሜ ላስቸግረውት ነው፣ ምክንያቱም ይሄን መረጃ የሰማ ሰው አሁን ኢቢሲን የከፈተ ሊኖር ስለሚችል አሁን ዘግይቶ የከፈተ ካለ ትንሽ መረጃ እንዲያገኝ ቀደም ሲል እንደነገሩኝ 4.9 በሬክተር ስኬል የተመዘገበ መንቀጥቀጥ እንደተከሰተ ነው የነገሩኝ። ይሄ ያን ያህል ለከፋ ነገር እንደማይዳረግ ነገሮኛል። ግን ትንሽ እንደው አሁን የከፈተ ስላለ መንስኤው ምንድነው፣ ድጋሜ ቢከሰት ምን ይደረግ ጥንቃቄ የሚለውን ነገር ትንሽ ጠቅላላ ያለ መረጃ ቢሰጡን ድጋሜ ላስቸግሮት። በጣም ጥሩ። እንደገና ግልጽ ለማድረግ እሺ 4.9 እዚህ አዲስ አበባ ውስጥ የተከሰተ አይደለም። ይሄ መሬት መንቀጥቀጥ እኛ 20 ሰዓት ከ10 ደቂቃ ከ03 ሰከንድ ላይ 20 ሰዓት ከ10 ደቂቃ ከ03 ሰከንድ ላይ ከአዲስ አበባ በርቀት የሚገኝ እንደውም ርቀቱን ቀጥታ ልነግርህ እችላለሁ። ፈንታሌ የሚባል ተራራ አለ። ከዛ አካባቢ ላይ ተነስቶ የመጣ ነው። ወደ 165 ኪሎ ሜትር ከአዲስ አበባ በስተ ምስራቅ ሰሜን ምስራቅ ወደ ምስራቅ ያደላል። በዛ አካባቢ ነው የተነሳው። 4.9 በሪችተር ስኬል የተከሰተ ነው። ይሄ ሞገዱ በመሬት ውስጥ ተጉዞ በተለይ በምስራቅ አዲስ አበባ አካባቢ ነዋሪዎች ሰምተውታል። ብዙዎችም እየደወሉልን ነው። ስለዚህ ይሄ ከስምጥ ሸለቆ መክፈት ጋር በተያያዘ ብዙ መሬት መንቀጥቀጦች እዚህ ስምጥ ሸለቆ ውስጥ ይከሰታሉ። ስምጥ ሸለቆና በስምጥ ሸለቆ አካባቢ ያሉ ከተሞች፣ ቦታዎች በሙሉ ለመሬት መንቀጥቀጥ የተጋለጡ ስለሆነ አዲስ አበባን ጨምሮ መሬት መንቀጥቀጥ እንደዚህ ብዙ ጊዜ ልንሰማ እንችላለን ማለት ነው። ስለዚህ ይሄ ደግሞ ዛሬ መጀመሪያው ሳይሆን እዚህ በፈንታሌ አካባቢ እንዳልኳችሁ ሰሞኑን በሙሉ በጣም መጠነ ሰፊ መሬት መንቀጥቀጦች ስንመዘግብ ከርመናል። እንደውም ከዚህ ከአያት አካባቢ ከዚህ በፊት ሰዎች ደውለው እንደተሰማቸው ነግረውን በስቱዲዮም ተገኝተን አብራርተናል። ለምን መሬት መንቀጥቀጥ እንደሚከሰት አብራርተናል። ስለዚህ የዛ አካል ነው ዛሬም የሰማነው፣ ከዛ የተለየ አይደለም። ነገር ግን ይሄ መሬት መንቀጥቀጥ ከዚህ በመሬት ውስጥ አልፎ መጥቶ ህንፃዎችን በሚያንቀጠቀጥበት ጊዜ መደረግ ያለበት ጥንቃቄ በአጠቃላይ ነው። ለማንኛውም መሬት መንቀጥቀጥ አዲስ አበባ ውስጥ ይከሰት ወይም ከሩቅ ቦታ ይምጣና ህንፃዎች በሚንቀጠቀጡበት ጊዜ ሰው ማድረግ ያለበት መሬት ላይ ያለ ሰው ከቤት ወጥቶ ይሄ ኤሌክትሪክ ፖል ምናምን የሌለበት ገመድ የሌለበት ክፍት ቦታ ላይ መቆም ነው። ያ ካልሆነ ግን ቤት ውስጥ ያሉ ሰዎች ፎቅ ላይ ያሉ ከሆኑ የቤት ቋሚ ኮለን ብለን የምንለውና ቢም ያለባቸው ቦታዎች ላይ መጠቃት ነው። ከዛ በተረፈ ጠረጴዛ ስር መግባት ቶሎ ብለው ችግር ከተፈጠረ ይሄ የተለመደ ነገር ነው። ከፎቅ መውረድ አንደኛ ፎቅ ላይ ሁለተኛ ፎቅ ላይ ሆኖ ከፎቅ መውረድ የፈለጉ ሰዎች ሊፍት እንዳይጠቀሙ፣ ሊፍት መጠቀም የለባቸውም። ደረጃ ተጠቅሞ ነው መውረድ ያለባቸው ማለት ነው። ከዛ በተረፈ ማንኛውም ይሄ እሳት ምናምን የሚያስነሱ ነገሮችን ማጠፋፋት ያስፈልጋል። ከዚህ በተረፈ እስካሁን ባለን መረጃ እስከ ከባድ ነገር አዲስ አበባን የሚያሰጋት ምንም ነገር በዛሬ ሁኔታ የለም። በአጠቃላይ ስለ አዲስ አበባና ሎኬሽኗ ግን ወደፊት የምናወራው ነገር ይሆናል። እስካሁን ከምናየው ከአዲስ አበባ ውጭ የተከሰተ ነገር ነው። መልካም። በተለይ ጥንቃቄዎቹን እኔም ለመዘርዘር ሞክር ያለው ፖል የሌለበት ቦታ ላይ በተለይ መሬት ላይ የሚኖር ካለ አይደለ ወደዛ ጋር ለመጠጋት፣ ፎቅ ላይ የሚኖር ከሆነ ወደዚህ ጠረጴዛ ውስጥ ወይም ደግሞ ፖል ላይ የመሆን ሊፍት አለመጠቀም፣ በደረጃ መጠቀም፣ እሳት ሊያስነሱ የሚችሉ ነገሮችን ደግሞ ቶሎ የማጥፋትና እንዲህ አይነት ጥንቃቄ እርምጃ
እንዲወሰድ ነው ያስተላለፉልን መልእክት። አዎ ኮለንና ቢም ያለበት አካባቢ መቆም ነው። ይሄ ምንድነው ኢንኬዝ ነው ብለው ስለዚህ በቀላሉ እንደዚህ እንትን የሚል ነገር አይደለም። ግን ኢንኬዝ ለማንኛውም ይሄ ወደፊትም በሰፊው የምናወራው ነገር ነው። ለጊዜ ያለው ነገር ይሄ ነው እና ህዝቡ እንዲረጋጋ ነው። አዲስ አበባ ውስጥ የተከሰተ ነገር የለም። ከሩቅ የመጣ መሬት መንቀጥ ነው የተሰማው። ይሄንን ነው ለማለት እንፈልጋለን። ስለዚህ ከፈንታሌ ተራራ ላይ የተነሳ ነው ወደ 165 ኪሎ ሜትር 4.9 ሄክታር በሬክተር ስኬል የተከሰተው ደግሞ 20 ሰዓት ከ10 ከ03 ላይ ነው። 20 ሰዓት ከ10 03 ሰከንድ ላይ ማለት ከምሽቱ 2 ሰዓት ከ10 ማለት ነው። 2 ሰዓት ከ10 3 ከ03 ሰከንድ ላይ ማለት ነው። ለምሳሌ አዲስ አበባ በዙሪያ እንደነ ከፈንታሌ ተራራ ውጪ ሌሎችም እንደዚህ የተያዙ ተራራዎችም አሉና ስለዚህ የመከሰት ነገር እንደገና ሊኖር ይችላል ሌሎች ተራሮች ላይ። ይሄንን ወደፊት በሰፊው ፕሮግራም እንሰራበታለን። ምንድነው እሱ አዲስ አበባ ለመሬት መንቀጥቀጥ የተጋለጠች ከተማ ናት እና የስምጥ ሸለቆ አካባቢ ያሉ ከተሞች በሙሉ እና አዳማም ሌሎቹ ከተሞች በሙሉ ለመሬት መንቀጥቀጥ የተጋለጡ ናቸው። ለዚህም ነው ህንጻ ስንሰራ ጥንቃቄ እናደርግ ትምህርትም እንስጥ የምንለው። ከዛ ከስምጥ ሸለቆ እየራቁ በሄዱ ቁጥር ደግሞ ሌሎች ከተሞች ተጋላጭነታቸው ከዚህ ያነሰ ነው የሚሆነው ማለት ነው። ስለዚህ ይሄንም ዛሬ በዚህ እንያዘውና በሰፊው የምንሰራበት ይሆናል። ስራችንን እንቀጥላለን። እኛ ተጨማሪ ኢንፎርሜሽን ባለ ቁጥር ከእናንተም ጋር ግንኙነት እናደርጋለን። መልካም፣ በጣም ነው የማመሰግነው ዶክተር ኤልያስ ለዊ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ እና ስፔስ ሳይንስ ዳይሬክተር በምሽት በቀጥታ መስመር ላይ ተገኝተው ተገቢውን መረጃና ማብራሪያ ስለሰጡ በጣም አመሰግናለሁ። እግዚአብሔር ይስጥልን። እሺ፣ በጣም አመሰግናለሁ። ተመልካቾቻችን እንግዲህ ቀደም ሲል ዶክተር ኤልያስ እንደገለጹት በዚህ በፈንታሌ ተራራ ላይ የተከሰተው ወይም የተሰማው ንዝረት ወደ 165 ኪሎ ሜትር ድረስ የሚሆን ነው። አጠቃላይ 4.9 በሬክተር ስኬል የተመዘገበ ነው። 2 ሰዓት ከ10 ደቂቃ ከ03 ሰከንድ ላይ ነበረ የተከሰተው። እንግዲህ የስምጥ ሸለቆ ከመከፈት ጋር ተያይዞ በዛ ከሚኖሩ ከተሞች ላይ የተሰማ ንዝረት እንደሆነ ዶክተር ኤልያስ ገልጿል። ድጋሜ ሊከሰትም ይችላል፣ ግን ያን ያህል ጉዳቱ የከፋ አይደለም ወይም ደግሞ ያን ያህል የሚያሰጋ አይደለም። ለጥንቃቄ ያህል በተለይ መሬት ላይ የሚኖሩ ሰዎች ፖል ያለበት ቦታ አካባቢ ያለመጠጋት፣ ህንፃ ላይ ፎቅ ላይ ኮንዶሚኒየም ላይ አፓርትመንት ላይ የሚኖሩ ሰዎች ደግሞ ፖል የመያዝ ጠረጴዛ ስር የመግባት ነገር ቢኖር ሊፍት በጭራሽ አለመጠቀም፣ እንደዚሁም ደግሞ እሳት ሊያቀጣጥሉ የሚችሉ ነገሮችን ላለመጠቀም መሞከርን በጥንቃቄ መልእክትነት ዶክተር ኤልያስ አስተላልፈዋል። ስለተከታተላችሁን እናመሰግናለን። መልካም ምሽት።